ሚስትህን ስትገባ ያለ ሀፍረት ነው የምናገረው እኔም ባለ ትዳር ስለሆነ ግንባሯን ሳማት ግንባሯን በላት አላልኩ ምናልባት አበነፍስ ሊኖራቸው ይችላል በትዳሪ አይግቡ የሚባሉ አባቶች እንዳሉ ስለምናውቅ ማለት ነውና ባለመሆን መዘጋጀት ያስፈልጋል አባት ለው መዘጋጀት ያስፈልጋል በበዓል ምክንያት መጣላት የምንችልበት ምንም አይነት ክርስቲያናዊ መንፈስ የለም ወደ ትዳር ውስጥ ከመግባታችን በፊት እኛን የሚያሽከረክረን እንደባል ነገር አውልቀን መጣል አለብን ምንምን የቤተሰብ ደባል አመለካከት የሱሳሱስ ደባል አመለካከት የገንዘብ ፍቅር ደባል አመለካከት የራስ ውዴታ ደባል አመለካከት ውልቅ አርገን ጥለን ወደ ትዳሩ ሰተት ብለን መግባት ያስፈልጋል ልጅ ከወለዱ ከራሳቸው ባሻገር የሚኖሩለት ሰው አለ ይሄን ማመን አለባችሁ ደሞዙ በሚጨመርበት ሰዓት ለሚስቶቻችን መስጠት ያለብን የደሞዝ ጭማሪ ወረቀቱ ባለቤት ይጠጣል ይሰክራል ከዛም በኋላ ከሰከረ በኋላ የሚያደርገው ነው ያቀም ሰው ከጠጣ ከሰከረ በቃ ሌላ ነው የሚያዘው እግዚአብሔር ሁላችንንም ይቅር ይበል